መጽሐፍ ቅዱስ በወፍ በረር ጀምረን መጽሐፈ ነህምያ ላይ ደርሰናል። ባለፈው ሳምንት ነህምያ ከ1 እስከ 7 አይተናል። ነህምያ ጠጅ አሳላፊ ነበረ። እግዚአብሔር ረድቶት ተመልሶ የኢየሩሳሌም ቅጥር ፈስሮ ነበረ። በጣም በብዙ ተቃውሞ፣ በብዙ ተጽዕኖ፣ በውጭም በውስጥም ተግዳሮት ቀንና ሌሊት እየሰሩ ልብሳቸውን ሳያወልቁ በአንድ እጃቸው መዶሻ በአንድ እጃቸው ጠመንጃ ይዘው በ52 ቀን ውስጥ ቅጥሩን አጠናቀቁ። ባለፈው ሳምንት ያየ ነው። እዝራ ቀደም ብሎ መጥቷል። እሱም ደግሞ የእግዚአብሔርን ቃል ታድሶ አምጥቷል። ከሱ ቀደም ብሎ ደግሞ ዘሩባቤል መጥቶ ቤተ መቅደሱን ሰርቶ ነበር። አሁን ምንድነው የቀረው? መቅደሱ ተሰርቷል፣ የፈረሰው ኢየሩሳሌም ቅጥሯ ተሰርቷል። አሁን የቀረው ነገር የህዝቡ መታደስ ነው እና ምዕራፍ 8 ላይ እናገኘዋለን። ነህምያ ላይ ዓላማችን 2 ነው ተባብለናል። መጽሐፍት ሁሉ ስለኔ ይናገራሉ ስላለ ስለ ኢየሱስ ክርስቶስ፣ ነህምያ ደግሞ ስለ ኢየሱስ ክርስቶስ ምን ይናገራል? ምክንያቱም ሁሉ ነገር ዓለማትን በልጁ በፈጠረበት በዓለማትንም የተናገረን በሱ ነው። እግዚአብሔር በብዙ አይነት ጎዳና ለአባቶቻችን ተናግሯል። በዚህ ዘመን መጨረሻ ላለን አለ ዕብራውያን ጻፊ በልጁ ነው የተናገረን። አሁንም ደግሞ በልጁ በቃሉ በመንፈሱ ይናገረናል። ስለዚህ የኦሪት መጽሐፍ ስለ ኢየሱስ ነው። የታሪክ መጽሐፍ ስለ ኢየሱስ ነው። የጥበብ መጽሐፍ ስለ ኢየሱስ ነው። የነቢያትም ስለ ኢየሱስ ነው እና አሁን የታሪክ መጽሐፍ 11ኛ ላይ ነው ያለነው። በሚቀጥለው አስቴርን እንጨርስና ወደ ግጥም መጽሐፍት ወደ ኢዮብና ወደ መዝሙረ ዳዊት እንሄዳለን። ሁለተኛው ዓላማችን በእነዚህ ሰዎች ታሪክ ውስጥ የእኛንም ህይወት እንድናይ ነው። በተለይ ዛሬ በብዛት የምናየው ይሄን ነው። መጽናናት እንድናገኝ፣ ህይወታቸው እንዲገስጸን፣ ካጠፉ ሰዎችም እንድንማር፣ ጥሩ ካረጉም ተምረን ህይወታችን ደግሞ በቀና እንድንማር ስለኛ ተጽፏል። ባለፈው እንዳየነው ከምዕራፍ 1 እስከ 7 ኢየሩሳሌም ቅጥር መታደስ ነበር። በአብዛኛው ዋና መሪ ሆኖ የሰራው ነህምያ ነው። ዛሬ ደግሞ የእስራኤል ህዝብ መታደስን እናያለን። ከምዕራፍ 8 እስከ 13 ነው። ግን ይሄንን በ2 ክፍል ከፍዬዋለሁ። በአብዛኛው በዕዝራ መሪነት ነው። በ3 ክፍል ከፍዬዋለሁ። እድሳት ያስፈልገናል። አንዳንዴ ክርስትናም ራሱ ቦሪንግ ሊሆንብን ይችላል። በቃ ስንት ዓመት አመለክኩ፣ ስንት ዓመት አገለገልኩ፣ ስንት ዓመት ዘመርኩ፣ ይኸው ዓመት ምናምን ጨመረ፣ ምንም ለውጥ የለም ብለን እንትኑ ይሄ የክርስትናው ዳይናሚክሱ፣ ውበቱ፣ ህይወቱ፣ ከእግዚአብሔር ጋር ያለን ኮኔክሽን፣ ግለቱ፣ ቅናቱ፣ በቅናት መነሳሳቱ እየደበዘዘ ይሄዳል። ሰውነን ለምንድን ነው በየጊዜው መሞላት ያለብን መንፈስ ቅዱስ ብሎ አንድ አማኝ ፓስተሩን ሲጠይቀው because we are leaking አለው። ሊክ ስለምናደርግ ነው በየጊዜው መሞላት ያለብን። ሊክ እናደርጋለን አይደለም? እንደዚህ ይወጣል። that's why እዚህ የመጣን ቻርጅ እየተደረገን የምንሄደው ማለት ነው። ስለዚህ ይሄው ታድሶ ካስፈለገ በጣም በወፍ በረር ነበር አይኖ የምንሄደው። ትንሽ ዕዝራ ላይ ቆይቼ ለሚቀጥሉ 3 ሳምንት እንዳው በህይወታችን ዙሪያ ላይ በጣም መሰረታዊ የሆነ ትምህርት ሆኖ ስላገኘሁት ሲቆም ልበል እኔስ ምን አበረረኝ እና ዛሬ እንዳው በወፍ በረር ሳይሆን በኤሊ እግር ነው የምንሄደው። ምዕራፍ 8ን ብቻ ነው የምናየው። ስለ እግዚአብሔር ቃል ረሃብ ነው፣ እግዚአብሔር ቃል መራብ። የዛሬ ሳምንት ደግሞ የእግዚአብሔር መንፈስ መጠማት፣ ስለ ጾም ጸሎት ነው የምናየው። በመጨረሻ ከ11 እስከ 13 ለእግዚአብሔር ቤት ያለን ቅናት። ስለምን የእግዚአብሔር ቤት ተተወ? እኛንም አሁን ራሳችን ቴስት አንዳንድ ጥያቄዎች ጠይቃቸዋለሁ። የእግዚአብሔርን ቤት ትተናል ወይም አልተውንም የሚለውን ጥያቄ እንድንመልስ እናደርጋለን እና እነዚህ 3 ሳምንታቶች የህይወት ታድሶ፣ ከግላችን ያለን ታድሶ፣ ለቃሉ ያለን አፒታይት እንደ ድሮ እንዲሆን፣ ማንበብ እንዲለን፣ መጸለይ እንዲለን፣ በብዙ ነገር ውስጥ ስለተያዝን ታድሶ ያስፈልገናል እና በእነዚህ ጊዜያቶች እግዚአብሔርም ታድሶ ይሰጠናል ብዬ አምናለሁ። ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣው ቃል ነው። ስለዚህ ዛሬ አንደኛው ነው የምናነሳው። የታድሶ የመጀመሪያው ምክንያት 3 ምክንያት አሉ ብያለሁ። የእግዚአብሔርን ቃል መራብ ነው። መንፈሱን መጠማት፣ ለእግዚአብሔር ቤት ቅናት ብያለሁ። የእግዚአብሔርን ቃል ስለ መራብ ነው። ነህምያ ምዕራፍ 8 አስገራሚ ቃል ነው። ቁጥር 1 እና 3 ነው። ቁጥር 1 አንብብ። ህዝቡ ሁሉ ከውሃ በር ፊት ለፊት በሚገኘው አደባባይ ላይ እንደ አንድ ሰው ተሰበሰቡ። ከዚያም እግዚአብሔር ለእስራኤል ያዘዘውን የሙሴ ሕግ መጽሐፍ እንዲያመጣ ለጸሐፊው ለዕዝራ ነገሩት። 7ኛ ወር ነው። ህዝቡ ተሰበሰበ፣ እንደ አንድ ሰው ተሰበሰቡ። እንደ አንድ ሰው። ይሄ ልብ በሉ። በጣም ከምን ጊዜውም በላይ በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ስናዳምጥ የሚያስፈልገን ነገር እንደ አንድ ነው። እግዚአብሔር ደግሞ እንደ አንድ ሰው ሆነን ስንሰበሰብ የሚያደርገው የሚገልጸው ነገር አለ።
የዛሬ 15 ቀን በዓለ ሃምሳን ስናይ ሁሉም ተሰብስበው በአንድ ልብ ሲጸልዩ አይደለም በድንገት መንፈስ ቅዱስ ወረደ የሚለው። ቅዱሳን አንድነት ወይንም የአንድ ልብነት በእግዚአብሔር ፊት አስፈላጊ ነው። ከናንተ ሁለታችሁ በአንድ ሐሳብ ተስማምታችሁ ብትጸልዩ እኔ እሰማለሁ አይደለም የሚለው። ተሰበሰቡ አንድ ሰው ሆነው በጣም በብዙ ሺህ የሚቆጠሩ ሰዎች ናቸው። ከዛ ተሰብስበው አንድ ያደረጉት ነገር ምንድን ነው? ቤተ መቅደሱ ተሰርቷል፣ እሰየው። ኢየሩሳሌም ተሰርታለች፣ ህንጻው ተሰርቷል፣ እሰየው። ግን ያልተሰራ ነገር አለ። ህይወታቸው አልተሰራም፣ ህይወታቸው አልተገነባም። የህይወት ተሐድሶ የላቸውም ነበር። እዝራም ጥቂት የህይወትን መታደስ እግዚአብሔር ይሰጠን ዘንድ ብሎ እንደተናገረው አልታደሱም ነበር። ዛሬስ አስገራሚ ነው። ጥሩ ህንጻዎች አሉን፣ ጥሩ ፕሮግራሞች አሉን፣ ጥሩ የሚሰራ ነገር አለ፣ ጥሩ ባጀት አለን። ይሄ ሁሉ ነገር ሆኖ ሰው ግን የህይወት ተሐድሶ ከሌለው፣ ከእግዚአብሔር ቃል ጋር ያለው ዝምድና ከሌለ፣ ከጸሎት ጋር ያለው ዝምድና ከሌለ እንደማንም አዳራሽ ነው የሚሆነው። ስለዚህ ሁሉ ተሰበሰቡና እዝራን ጠሩት። ለምን እዝራን ጠሩት ስንል እዝራ ላይ አንብበን ትዝ ይላችኋል። ምዕራፍ 7 ቁጥር 10 እኔ ክሌም ከማረገው በህይወቴ ከምመኘው መጽሐፍ ቅዱስ ከተጠቀሰው ጥቅስ አንዱ ነው። እንዲህ ይላል 7:10 እዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትና ፍርዱን ያስተምር ዘንድ ልቡን አዘጋጅቶ ነበር። አዲሱ ትርጉም ምን ይላል? እዝራም የእግዚአብሔርን ሕግ በማጥናትና በማድረግ ለእስራኤልም ሥርዓቱንና ሕጉን በማስተማር ራሱን ፈጽሞ ሰጥቶ ነበር። ራሱን ፈጽሞ ሰጥቶ ነበር። ልቡን አዘጋጅቶ ነበር። ስለዚህ ይህንን ሰው ጠሩት። ይሄ ሰው የእግዚአብሔርን ቃል ዕለት ዕለት ያጠና ነበር። የሚገርማችሁ በባዕድ ምድር እያለ ያጠና ነበር። ምናልባት አንድ ቀን እግዚአብሔር ድል ፈንታ ሰጥቶት በልቡም የ70 ዓመት ተስፋ ሲፈጸም በዛ ዘመን ውስጥ ያለ ስለሆነ ሬዲ ነበር። ፑልፊት አላገኘም። በነገራችን ላይ ለአገልጋዮቼ ጥሩ ትምህርት እግረ መንገድ ጥሩ ትምህርት ይሆናል ብለን እናስባለን። አገልግሎት እስኪከፈትልን ድረስ አንጠብቅ። ዝግጅት፣ ጸሎትም ቢሆን መስበክም ቢሆን መዘመርም ቢሆን ዝም ብለን እንዘጋጅ። እግዚአብሔር አንድ ቀን እድል ፈንታውን በሩን ይከፍታል። አሜን። ስለዚህ የተዘጋጀን ሰው እግዚአብሔር ይፈልጋል። ልቡን አዘጋጅቶ ነበር፣ ሬዲ ነበር እና እዝራን ጠሩት። ሂዝ ሬዲ መጣ። ያደረገውን እዩ። ቁጥር 2 ነህምያ ምዕራፍ 8 ስለዚህ ካህኑ እዝራ በ7ኛ ወር የመጀመሪያው ቀን ልብ በሉ ወንዶች፣ እሺ ሴቶች አላችሁ እና ማስተዋል የሚችሉ ሁሉ በተገኙበት ጉባኤ ፊት የሕጉ መጽሐፍ አመጣ። ማስተዋል የሚችሉ ማለት ሕፃናት ማለት ነው። እድሜያቸው ማስተዋል ከሚችል ምናልባትም በአይሁድ ትምህርት ከ12 ዓመት በላይ የሆኑት ማለት ነው። ከዛ በታች ያሉት ሊሰሙ አይችሉ። ምክንያቱም ረጅም ሰርመን ነው በመጽሐፍ ቅዱስ። ቁጥር 3 እሱም በውኃ በር ትይዩ ወደሚገኘው አደባባይ ፊቱን አቅንቶ በወንዶች በሴቶችና በሚያስተውሉ ሰዎች ልጆች ሁሉ ፊት በመቆም ይሄን አንብቡልኝ። ከማለዳ ጀምሮ እስከ ምን? እስከ ቀትር ድረስ ድምፁን ከፍ አድርጎ አነበበ። ሕዝቡ ሁሉ የሕጉን መጽሐፍ በጥሞና አደመጡ። 6 ሰዓት ሙሉ አነበበ። የሚገርማችሁ እሱ ተዘጋጅቷል ሆኗል። ግን በጣም የገረመኝ እሱ 6 ሰዓት ማንበቡ ሳይሆን 6 ሰዓት ሕዝቡ ሁሉ በጥሞና ይሄ ኤግዛጀሬሽን እንዳይመስላችሁ 6 ሰዓት አነበበ። 6 ሰዓት አነበበ። ረሃብ አለ፣ ጥማት አለ። የእግዚአብሔር ቃል ተደብቆባቸው ነበር። ረጅም ዓመት አልሰሙትም፣ አላዩትም፣ አላደመጡትም። 6 ሰዓት ሙሉ አነበበ። የሙሴን ሕግ 5ቱን መጽሐፍ ማለት ነው። በነገራችን ላይ 5ቱን መጽሐፍ በ6 ሰዓት አይጨርሰውም። በኋላ ምናልባት ትንሽ እንት ይሰጠናል። ዘሌዋውያን ላይ እንደደረሰ የሚቀጥለው ክፍል ላይ ስናነብ ያገኙት ግኝት አለ። 6 ሰዓት አነበበ። ለቃሉ ያላቸው ረሃብ። በዚህ ምዕራፍ ውስጥ 5 ነገሮችን ዋና ዋና ነገሮችን ላሳስባቸው ወስዳለሁ። የእግዚአብሔርን ቃል ሲሰሙ የሕዝቡ ምላሽ ምን ይመስል ነበር? የ6 ሰዓት ሰርመን ሲሰሙ እንዴት ነበር የሚመልሱት? አንደኛው ቃሉን ሲሰሙ ሕዝቡ ሁሉ ይቆሙ ነበር። ቆመው ነበር የሚሰሙት። መቆም መቼ ስለኛ ሀገር ክብር ነው። ለእግዚአብሔር ያለን ክብር ነው። እኛም እግዚአብሔር ይመስገን አትሊስት ከቃሉ በፊት ስናነብ እንቆማለን።
ቁጥር 4 ምዕራፍ 8 ቁጥር 4 እናንብብ እስከ 5 ጸሐፊው ዕዝራ ለዚህ ተብሎ በተሰራው ከፍ ባለ በሚገኝ የእንጨት መድረክ ላይ ቆሞ ነበር እንዲታይ ማለት ነው። በአጠገቡ በስተቀኙ በኩል ማቲያ፣ ሸማያ፣ አናያ፣ ኦሪያ፣ ኬልቅያስ ብዙ ስም ነው ያላቸው። በስተግራው በኩል ደግሞ እንደዚህ የመሳሰሉ ሰዎች ቆመዋል። አይ ቲንክ 7 እና 8 በግራና በቀኝ 6 ዘካርያስና ሜሴሎን ቆመው ነበር። ሌዋውያን ናቸው። ቁጥር 5 ዕዝራም መጽሐፉን ከፈተ፣ ከሕዝቡ ከፍ ብሎ ቆሞ ስለነበር ሁሉም ያዩት ነበር። በከፈተውም ጊዜ ምን ይላል? አንዳንዶች ነው የሚለው ሕዝቡ ሁሉ ቆሙ። ለእግዚአብሔር ቃል ያላቸውን ረሃብ አክብሮት ያላቸው አይደል? እግዚአብሔርን ቃል በሚያነብበት ጊዜ ቆሙ። በቃሌ ወደሚንቀጠቀጥ ወደዚህ ወደ ትሁት እመለከታለሁ እንደሚል ለእግዚአብሔር ቃል ያላቸው ክብር። ምክንያቱም ተናጋሪው እግዚአብሔር ነው፣ ዕዝራ አይደለም። የሚነበበው የእግዚአብሔር ቃል ነው። በተራራ ላይ ተንቀጥቅጦ ሙሴ እንኳን ተንቀጥቅጦ የመጣለት ቃል ነው። ግሩም ቃል ነው። ስለዚህ ለእግዚአብሔር ቃል ቆመው ምላሽ ይሰጡ ነበር። ዕዝራ ደግሞ እንደዚህ በተሰራ ምክንያቱም በጣም በሺዎች የሚቆጠሩ ናቸው። ቆሞ ነው ያለው። ቅጥሩ ተሰርቷል። ማንም የሚያስደነግጣቸው ጠላት የለም። በጣም ከፍ ብሎ ጮክ ብሎ እስኪ ለ50 ሺህ ሰው የሚደርስ ድምፅ፣ ምን አይነት ድምፅ እንዳለው አላውቅም፣ ይናገር ነበር። ህዝቡ ቆሞ ያደምጥ ነበር። ሁሉም ህፃናቱም ጭምር እንደ ወላጅ ኮንሰርን አለን። አንዳንዴ ምንም ሲሄድና ያለን እዚህ የፈርስት ኮምባይን ሰርቪስ አለን። የመጀመሪያው ጊዜ ህፃናቱ ጀምሮ ከሚጠቡት ነው እዚህ ያለ ነው። አንዳንድ ሰዎች ልጆቻችን እኮ ምንም የሚቀመጡ አይደሉም፣ እንትን ቴክስት ላይ ናቸው፣ የቪዲዮ ነው የሚያዩት ምናምን የሚያዩት ይሉኛል ለኔ ማለት ነው። አንዳንዶች ያለ ኮንሰርን ኖሯችሁ ነው። በእርግጥ ግን እስቲ ልጠይቃችሁ፣ እናንተስ ምንድን ነው የምታደርጉት? እነሱ ህፃን ናቸው። አንዳንዴ እንደውም ቋንቋው አይገባቸውም፣ የምንናገረው ነገር አይገባቸውም። ቁጭ ብለው ነው ያሉት እና እንደ ወላጅ እንናደድ ይሆን እንዴ? በእውነት እናንተ በልጆቻችሁ ከተናደዳችሁ እኔማ በእናንተ ምን እንደሆነ እንደምችል አደልት ሆነን ሁሉ ነገር ኖሮን እዚሁ ላይ ከሆነን እነሱም እንዴት እኔ የምናገረው አሁን ትሰማላችሁ አይደል? ይሰማችኋል አይደል? ቋንቋው ይገባችኋል አይደል? እንደዚህ ሆነን ያውም አደልት ሆነን እዚህ ደረጃ ላይ ደርሰን ብዙ ነገር በቴክስት ከተመላለስን ሶሻል ሚዲያውን፣ ቲክቶኩን፣ ዩቲዩቡን ሁሉ ከተንከታከትን በቲክቶኩ በምናምኑም ከሆን ልጆቻችሁና እንዴት ነው ኤክስፔክት የምታደርጉት? እንዲዘጋ አስባለሁ፣ እኔም አስባለሁ፣ ደስ ይለኛል። ኖ ሴልፎን ዞን እንዳይሆን በተለይም አሁን በታላቅ ምሕረት እጠይቃችኋለሁ። እዚህ ቦታ ስንሆን አትሊስት ኤርፕሌን ሞድ ላይ አድርጉልኝ። እዚህ ሳለ ትንሽ ሰዓት 1 ሰዓት ነው እግዚአብሔርን ቃል የምንሰማው። ስንወጣ ይሆናል፣ ችግር የለም። በጣም ኢመርጀንሲና ሰዎች የሆነ ነገር ከሆነ ደግሞ ችግር የለም ሆነ አድርጉት። ግን አንድ ነገር እንኳን በጣም ሰልፍ ዲሲፕሊን ይጠይቃል። ለሆነ ነገር እንኳን ብለን እንድናይ ኢቭን ዊ ዶንት ሪኮመንድ። አሁን እግዚአብሔር ይባርከው ፒተርንም አይታችኋል። በወጣትነት ደረጃ እዚህም ቤተክርስቲያን ያለን ሽማግሌዎችና መሪዎች ስንመጣ ይሄ የሚከፈተውን ነው። ከቻልን ለሚቀጥለው ሳምንት ይሄንን ባይብል ይዘን እንምጣ። ስልኩን እናጥፋው። የሆነ ቆሮንቶስ አንድ ልናወጣ ስንል ቆሮንቶስ የሆነ ቴክስት መጥቶልናል። አረገች እንዴ ብለን ስንገባ ደግሞ የሆነ ነገር ነው የተናገረችው፣ የሆነ ነገር ነው ያለው። እንዴት ዲስትራክት እንደምንሆን እዩ አይደለም? 1 ሰዓት ወይ እቺ ምናመልካት 2 ሰዓት ምን አለ ቢጠፋ፣ በጣም ቢጠፋ። በእውነት ለእግዚአብሔር ቃል ካለን ክብር ዲስትራክት ሳንሆን እግዚአብሔር የሚናገረውን እንድንሰማ ማለት ነው። ስለዚህ ከዛ ራሳችንን እናጽዳና አያሹሪው ልጆቻችን ደግሞ እንዲያጸዱ ወደ እነሱ እንሄዳለን አይደል? እነሱ እንሄዳለን። አነበበ። ህዝቡ ሁሉ ቆመው ይሰሙ ነበር። ሁለተኛ ምላሻቸው ቃሉን ሲሰሙ ህዝቡ ሁሉ ይስማሙ ነበር ብያለሁ። ይሰሙ ነበር። በሰሙት ነገር አሜን አሜን ይሉ ነበር፣ ይስማሙ ነበር። ይሁን እውነት ነው ማለት ነው። አሜን ማለት ይሁን እውነት ነው ያልከው ማለት ነው። ዕዝራም ቁጥር 6 ታላቁን አምላክ እግዚአብሔርን አመሰገነ። ህዝቡም ሁሉ እጆቻቸውን በማንሳት ምን አሉ? አሜን አሜን ብለው መለሱ። አሜን።
ዛሬ ልኮረኩራቸው ነው እንግዲህ ቆበታቸውን ጠበቅ አድርጉ ምናምን አድርጉ ማለት ነው። አሜን እንኳን ስንል ለሰው መርጠን ነው አይደል? ምንወደው ኢዮቤ ምንወደው ዘማሪ ሲመራ ህዝብ ሁሉ አሜን አሜን ይላል። እንትና ሲመራ ግን ዝም እንላለን። እግዚአብሔር ይመስገን ሲል ምን ያስጮሃል? እና ይሄ በዚህ ጋር የሚቆመው ሰባኪ ዘማሪ የሚጸልየው ሰው ጸሎት የሚጸልየው ሰው የኛ ወዳጅ ምናምን ከሆነ አሜን 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 እንለዋለን። ከኛ ጋር ችግር ካለ እንዳውም እኛ ካላንደር አናወጣም እንጂ አንዳንድ ቤተክርስቲያን የሚጸልይ የሚሰብክ የሚዘምር ተብሎ ካላንደር ይወጣል። ብዙ ቤተክርስቲያን ይለጠፋል እና ሰዎች ይመጡ ዛሬ የሚጸልየው ማን ነው የሚሰብከው? እንትና ነው የሚጸልየው፣ በዚህ ሰዓት አርፍጄ እመጣለሁ። እንትና ነው የሚዘምሩት፣ ከዚህ በኋላ እመጣለሁ። ሰባኪው እንትናም ከሆነ አይ ዛሬ ሌላ ቸርች ቪዚት አደርጋለሁ። እንዴት ችግር ውስጥ እንዳለ ላሳያችሁ ወዳለሁ ማለት ነው። በጣም ችግር ውስጥ እንዳለን በጣም የሚገርማችሁ ከዚህ ችግር ደግሞ የሚገላግለን መጽሐፍ ቅዱስ ማንበብ ነው። በኋላ ስታቲስቲክስ የተሰራ እነግራቸዋለሁ። በጣም አሜዚንግ የሆነ ውጤት አለ በየቀኑ መጽሐፍ ቅዱስ የሚያነቡ ሰዎች ላይ። እጃቸውን በማንሳት አሜን አሜን ይላል። ይሄ የጥቁሮች የአፍሪካን አሜሪካ አይደለም፣ የእግዚአብሔር ቃል ነው። ሲነገር እጆቻቸውን ዘርግተው አሜን አሜን። ምን ዘፍጥረት ላይ የሚያነቡት እንግዲህ ምናልባት ዘፍጥረት ላይ አይደለም እግዚአብሔር አብርሃምን አለው እኔ ኤልሻዳይ ነኝ አሜን ይላል። የሚነበበው የእግዚአብሔር ቃል ነው። የእግዚአብሔር ታምራትና ድንቅ ስራ ነው የሚነገረው። ህዝብ ሁሉ ይቆሙ ነበር በአክብሮት እጃቸውን ዘርግተው አሜን ይሉ ነበር። ሶስተኛ ቃሉን ሲሰሙ ህዝብ ሁሉ ዋው እንዴት እየጠነከረ እንደመጣዩ ይሰግዱ ነበር። ቁጥር 6 ምዕራፍ 8 ህዝብ ሁሉ እጆቻቸውን በማንሳት አሜን አሜን ብለው መለሱ። ከዚህ በኋላ በግንባራቸው ወደ መሬት ተደፍተው ምን አደረጉ ይላል? ዋው ይሄን አንብቡልኝ። በግንባራቸው ተደፍተው ቆሙ። እግሮቻቸው ለወርሺፕ ማለት ነው። እጆቻቸውን ዘረጉ። በሁለተኛው ሪስፖንድ ላይ ባፋቸው ደግሞ አሜን አሜን አሉ። አሁን ደግሞ በግንባራቸው መሬት ላይ ተደፍተው ሰገዱ። ዋው ሰገዱ፣ ተደፉ። የትኛው ጋር ይሆን የተደፉት ብላችሁ አስቡ። ሲያውን ከዘፍጥረት ጀምሮ ነው የሚነበበው። በየቱ ጋር ይሆን የተደፉት? የእግዚአብሔር ቃል ሲነበብ ማለት ነው ሕግጋትን ነው የሚያነበው። ተደፉ፣ ሰገዱ ማለት አመለኩ ማለት ነው። ወርሺፕ እግዚአብሔርን ለቃሉ በቃሉ ስለገለጠው ማንነት ተደፉ። የሚገርማችሁ ይሄንን ሲያነብ ሌዋውያን ምን ይሰሩ ነበር? የተመረጡ ሌዋውያን ግራና ቀኝ የቆሙትም ምን ያደርጋሉ? ሌዋውያን ሕጉን ለሕዝቡ ያስረዷቸው ነበር። ምዕራፍ 8 ቁጥር 7 ሌዋውያኑ ኢያሱ፣ ባኒ፣ ሰባሪያ ስማቸውን አልዘረዘርኩትም፣ እዛ ላይ ተጽፈዋል። ሕዝቡ በዚያ ቆመው እንዳሉ ሕጉን አስረዷቸው። ሕዝቡም የሚነበበውን ማስተዋል እንዲችሉ ከእግዚአብሔር ሕግ መጽሐፍ ካነበቡላቸው በኋላ ይተረጉሙላቸውና ይተነትኑላቸው ነበር። ኤክስፖዚቶሪ ሰርመን ይባላል። አሁን ብዙ ጊዜ እኛ ቤተክርስቲያን ውስጥ የምንሄደው ነው ቨርስ ባይ ቨርስ፣ ቻፕተር ባይ ቻፕተር፣ ቡክ ባይ ቡክ ነው የምናየው። ባይብል ቤዝ ቸርች ስለሆነ ነው። የኔም እምነት እሱ ነው። ዘሆል ካውንስል መማር ስላለብን ከጀነሲስ ጀምረናል። የእግዚአብሔር ቃል እንዲረዱ መተርጎም ነበረበት። አንዳንድ ሰዎች መተርጎም የሚባለውን ምናልባት ልጆቻቸው አሁን የመጡትም ሰዎች መጽሐፍ ቅዱስ በዕብራይስጥ ቋንቋ የጻፈውን አራማይክ የሚናገሩት የሌላ ቋንቋ ስለሆነ ትራንስሌት ያደርጉላቸው ነበር። ችግር የለም። ግን ያ ትራንስሌሽን ጥሩ ነው። አሁን እኛ ለልጆቻችን ምናልባት ከእንግሊዝኛ ወደ አማርኛ እንደምተረጉሙ ግን እነሱ ይተረጉሙላቸው ነበር ማለት ምን ማለት ነው እንጂ የቋንቋ ልዩነት ብቻ አይደለም። ከዛ ይተነትኑላቸው ነበር። ትንታኔ መሆን ሰዎች እንዲረዱ መጽሐፍ ቅዱስ መነገር አለበት። ኦፍ ኮርስ በቋንቋቸው የኛ ድርሻ እንደ መሪ፣ እንደ አገልጋይ፣ እንደ አስተማሪ፣ እንደ መጋቢ የእግዚአብሔርን ቃል መተንተን አለብን፣ መተርጎም አለብን። ሰዎች እንዲረዱ እንዲገባቸው። በሰሙት ቃል ቆሙ፣ በሰሙት ቃል አሜን አሜን አሉ፣ በሰሙት ቃል ሰገዱ። አሁን ደግሞ በጣም ትርጉሙ ተተርጉሞላቸው ሁሉ ነገር ከበራላቸው በኋላ ሪአክሽናቸውን ታያላችሁ። ግልጽ ብሎ ሲገባቸው የእግዚአብሔር ኢንቴንሽን። ሙሴ ለምንድን ነው ይሄን ያለው? ኢያሱ ለምንድን ነው ይሄን ያለው?
ከኔ በቀር አማልክት አይሁንልህ ያለው ለምንድን ነው? ሌዋውያኑ ሲያስረዱ፣ እነ ዕዝራ ሲሰብኩ፣ ጉባኤ ሁሉ ሲረዳ ከፍተኛ ለውጥ ነው የመጣው። የሚቀጥለው ሪስፖንድ በጣም ያስገርማቸዋል። መተርጎም አለበት። ምን ማለት አለበት? የእግዚአብሔር ቃል መብራራት አለበት፣ መተንተን አለበት። ማን የጻፈው? ለምንድን ነው የጻፈው? በወቅቱ የነበረው ካልቸር ምንድነው? ይሄን ቃል እንዴት ነው የሚረዳው ብለን መነገር መቻል አለብን። መድረኮቻችን የእግዚአብሔር ቃል የሚብራሩበት ቦታ፣ የሚተነተኑበት ቦታ፣ የሚተረጉሙበት ቦታ መሆን አለበት። ካለበለዚያማ የኢትዮጵያው ጃንደረባ ድል ነው የሚገጥመን። ይሄን ሰውዬ ታወቁት። ብዙ ዓመት እንደተመላለሰ ሰዎች ይናገራሉ። በዓል ለማክበር ወደ ኢየሩሳሌም አይደለም ግን አንድ ቀን በአንድ ወቅት ሊያከብር ሲሄድ እግዚአብሔር ፊልጶስን ሂድና ነጠቀውና ሂድና ሲባክ ለዚህ ሰው ልገለጥለት እፈልጋለሁ። ኢትዮጵያ ጃንድ በየዓመቱ የመጣ ያመልከኛል፣ ግን ሂድና ሲያናግረው አለው። ፊልጶስን ፈጥኖ ሐዋርያት ሥራ 8:30 ወደ ሰረገላው ሄደ። ጃንደረባውም የማን መጽሐፍ? የነቢዩን የኢሳይያስ መጽሐፍ ሲያነብ ሰምቶ ለመሆኑ አለው ፊልጶስን፣ ደስ ይለኛል፣ የምታነበውን ታስተውላለህን? እስኪ ይሄንን አብራችሁ ያለው ጠይቁት። ጎን ያለው የምታነበውን ታስተውላለሽ? የምታነበውን ታስተውላለህን አለው። ለኔ ለአገሬ ሰው እኮ ነው፣ ለአገሬ ሰው ለኢትዮጵያዊ ጃንደረባ የምታነበውን ታስተውላለህ ሲለው እግዚአብሔር ይባርከው፣ እውነተኛ ነው። አንዳንድ ሰው ያ እንዴ ምን ማለት ነው? እንዴት ነው የምጠይቀኝ? ስንት ዓመት ሁሉ ያነበብኩትን ክፍል እንዴት ነው የምጠይቀኝ? ምናምን አላለም። ምንድን ነው ያለው? ጃንደረባው እንዴ የሚያስረዳኝ ሰው ሳይኖር እንዴት አድርጌ ያስተውላለሁ አለው። እርሱም ወደ ሰረገላው ወጥቶ አብሮት እንዲቀመጥ ፊልጶስን ለመነው። እግዚአብሔር ይባርከው። ኢትዮጵያዊ ጃንደረባውንም ፊልጶስን ታነባለህ የምታስተውለውን ሲለው እንዴት አድርጌ የሚተረጉምልኝ ሰው የሚያስረዳኝ ሰው ፈልጋለሁ። እንዳውም ጥያቄ ጠየቀው። ጃንደረባው ቁጥር 32 ጃንደረባው ያነብ የነበረው የመጽሐፍ ክፍል ይህ ነበር። ከባድ ክፍል ነው የሚያነበው። እንደ በግ ወደ መታረድ ተነዳ፣ በሸላቶቹ ፊት ዝም እንደሚል በግ አፉን አልከፈተም። ራሱንም በማዋረድ ፍትህን ተነፈገ። ሕይወቱም ከምድር ተወግዳለችና ስለ ትውልዱ ማን ሊናገር ይችላል? ጃንደረባው መልሶ ፊልጶስን እባክህ ነቢዩ ይህን የሚናገረው ስለማን ነው? ይሄ ነቢይ እንደሆነ ገብቶታል ኢሳይያስ። ስለማን ነው የሚናገረው? ስለ ራሱ ነው ወይስ ስለ ሌላ ሰው ነው? ትንሽ የመጠርጠርና የመገመት መንፈስ አለው እንደኔ ብዬ አስባለሁ። ስለ እሱ ነው የሚያወራው ወይስ ስለ ሌላ ሰው ነው ብሎ ጠየቀው። እባክህ ንገረኝ አለው። ፊልጶስንም አፉን ከፈተ። ከዚህ መጽሐፍ ክፍል ጀምሮ ከኢሳይያስ ጀምሮ ስለማ ስለ ኢየሱስ ወንጌል ነገረው። ክብር ለእግዚአብሔር ይሁን። አሜን አሜን። መጽሐፍት ሁሉ ስለ እኔ ያወራሉ ያለው ጌታ ይሄ ነው። የታለ ኢየሱስ ወንጌል ተኮር ትርክቱ ይሄ ነው። መጽሐፍት ሁሉ የሚናገረው ያ ለካ ጃንደረባው ያነብ የነበረው ስለ ኢየሱስ ነው። ብዙ ዘመን አንብቦት አልገባውም። የሚረዳው ሰው ያስፈልገዋል። የሚተነትንለት ሰው ያስፈልገዋል። ከዚህ በፊት የተማረ ሰው ቃልን የሚያውቅ እንደ ዕዝራ አይነት ሰዎች፣ እንደ ፊልጶስ አይነት ሰዎች ይፈልጋል። ስለዚህ ነው አስተማሪዎች ከናንተ አትሁኑ የበዛ የባሰውን ፍርድ እንዳትቀበሉ። ምክንያቱም እናስተምረውን ካላወቅን ማለት ይሄ ሰው ያነብ ነበር፣ ግን አይኑ በራ። ይሄ ሰው ስለማን ነው የሚናገረው? እንዴ ስለ ኢየሱስ ነው የሚል። ኢየሱስ ውስጥ ሕይወት አለ። ኢየሱስ ውስጥ መንገድ አለ። ከእግዚአብሔር ጋር የሚያገናኘው እውነተኛ ብቸኛ እውነት እሱ ነው። ስለዚህ መጽሐፍት ስለ እኔ ያወራሉ። ነቢያ ውስጥ ኢየሱስ አለ። አዎ አለ። ይተረጉሙና ያብራሩላቸው የነበረው እንዲያውቁት ሊመጣ ያለው እንደኛ እንደገልጾላቸው ባያውቁም ግን እውነተኛ አዳኝ እውነተኛ መሲህ የእግዚአብሔር ቃል ሲነገር የሰገዱለት እግዚአብሔርን ይገልጠው ያለው በቃሉ የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለ ሌላ ሰው ነው ወይስ ስለ ራሱ? አይደለም። መጽሐፍት ሁሉ ስለማን ያወራል? ስለ ኢየሱስ ነው። ከገባቸው ከተረዱ ተተረጎመ በኋላ ምዕራፍ 8 ቁጥር 9 አራተኛው የሕዝቡ ምላሽ ይሉ ቃሉን ሲሰሙ ሕዝቡ ሁሉ ያለቅሱ ነበር። ቃሉን ሲሰሙ ሕዝቡ ሁሉ ያለቅሱ ነበር። ቁጥር 9 ከዚያም አገረ ገዢው ነህምያ ካህኑና ጸሐፊው ዕዝራ ሕዝቡ የሚያስተምሩትም ሌዋውያን ይህች ቀን ለአምላካችን ለእግዚአብሔር የተቀደሰች ናት፣ አትዘኑ አታልቅሱም አሏቸው። ምክንያቱም ሕዝቡ ሁሉ የሕጉን ቃል በሚሰሙበት ጊዜ
ያለቅሱ ነበር። የት ጋር ደርሰው ይሆን ያለቀሱት? የቱ ክፍል ሲሆን ሲነበብ ይሆን ያለቀሱት? እግዚአብሔርን ቃል በሚቀጥለው ሳምንት እናያለን ወገኖች። ሲጸልዩ ጸሎታቸውን ከመጀመሪያው ከዘፍጥረት ጀምረው ነው እስከ ነህምያ ዘመን እስካሉበት ይጸልዩት። የእግዚአብሔርን ቸርነትና በጎነት ወደ ኋላ ታሪካችን ስንመለከት በእርግጥም የእግዚአብሔርን ታማኝነት የኛን ደሞ ኃጢአተኝነት የሚናገር ነው። በሰሙ ጊዜ ያለቅሱ ነበር። ሲቆም ብዬ ልጠይቃችሁ፣ መቼ ነው እዚህ ሀገር when is the last time ይላሉ? መቼ ነው የእግዚአብሔር ቃል ሲናገር ያለቀስ ነው? ልባችን የተነካው መቼ ነው? እግዚአብሔር ሪል የሆነብን የኃጢአታችን ክብደት የታየን የእግዚአብሔር ምሕረትና ቸርነት ከኛ ገዝፎ የታየው እግዚአብሔር ያሳየን ህይወታችንን ተንበርክከን ሳለ ቁጭ አርጎ እንደ ቴሌቪዥን ከፍቶ ህይወታችንን ስንገባ ስንወጣ ስናይ እግዚአብሔር ሲያሳየን በቃሉ አስጨናቂ ረጅም ሌሊት ያነጋልንን ስናስብ በፍርሃት በድንጋጤ ውስጥ በነበርን ጊዜ እግዚአብሔር መጥቶ አትፍራ፣ አትደንግጥ፣ አትፍሪ፣ አትደንግጪ ያለንን ዘመን ስናስብ እግዚአብሔር በቃሉ ሲነካን ለእግዚአብሔር በለቅሶ በእንባ ምላሽ የሰጠነው መቼ ነው? ህዝቡ ሁሉ በነገራችን ላይ እና አምስቱን ነገር አንብቡት፣ ቤታችሁ ገቡ። ህዝቡ ሁሉ ይቆሙ ነበር። ህዝቡ ሁሉ ያደምጥ ነበር። ህዝቡ ሁሉ አሜን አሜን ይል ነበር። ህዝቡ ሁሉ ይሰግድ ነበር። ህዝቡ ሁሉ ያለቅስ ነበር። አይደለም? ምክንያቱም ህዝቡ ሁሉ የሕጉን ቃል በሚሰሙት ጊዜ ያለቅሱ ነበር። አንድም ያልተነካ ሰው የለም። እንዴት መታደል ነው! በአንድ ልብ ነበርዋ። በፔንቴኮስቴም ቀን ሁሉም በአንድ ልብ ሆነው ሳሉ በሁሉም ላይ መንፈስ ቅዱስ ሞላባቸው ነው። ኤክስክሉድ የሚያደርገው ነገር የለም። በአንድ ልብ እስከሆን ድረስ እግዚአብሔር መንፈሱን ያፈሳል። አሜን። ሁሉም ያለቅሱ ነበር። ስለዚህ ነህምያም እንዲህ አለ፣ ሂዱ ጥሩ ምግብ በመብላት ጣፋጭ መጠጥ በመጠጣት ደስ ይበላችሁ፣ ምክንያቱም የተዘጋጀ ነገር ለሌላቸው ካላችሁ ሁሉ ደግሞ አካፍሉና ለድሆች ላኩላቸው። ይህች ቀን ለጌታ የተቀደሰች ናት፣ አታልቅሱ። የእግዚአብሔር ደስታ ብርታታችሁ ስለሆነ አትዘኑ። የእግዚአብሔር ደስታ ኃይላችሁ ነው የሚለው ነው። ሌዋውያንም ይህች ቀን የተቀደሰች ስለሆነች ዝም በሉ አትዘኑ በማለት ህዝቡን ሁሉ አረጋጉ። ስለዚህም ህዝቡ ሁሉ የተነገረላቸውን ቃል ተረድተው ስለነበር ለመብላት ለመጠጣት ከምግባቸው ከፍለው ለመላክና ሴት ለማድረግ ፈለጉ። ለምንድን ነው አታልቅሱ ያላቸው? የእግዚአብሔርን ቃል ምላሹን አቁሙ ማለት ሳይሆን ያወር ትልልቅ በዓል ያለበት ነው። አንዱን በዓል በኋላ ይከብራሉ። አምስተኛውን ስናይ የበዓል ጊዜ ነው። እግዚአብሔር አምጥቷቸዋል፣ ሰብስቧቸዋል። ይሄው ቃሉ ተከፍቷል፣ መቅደሱ ተሰርቷል፣ ኢየሩሳሌም ታድሳለች። ስለዚህ አታልቅሱ። አሁን የሴሌብሬሽን ጊዜ ነው፣ የፊስት ጊዜ ነው። ፊስት ነው። ምዕራፍ 9 ላይ ፋስት ነው። ወደዛ ይገባሉ አለ። ሆልዶን ምናለቅስበት በእግዚአብሔር ፊት ምናዝንበት ጊዜ አለ። አሁን ግን ይሄ ትልቅ ነገር የተደረገበት ጊዜ ነው። ብሉ ጠጡ፣ ለድሆች ደግሞ ስጧቸው አለ። ምክንያቱም የእግዚአብሔር ደስታ ምናችሁ ነው? ብርታታችሁ ነው። ታውቃላችሁ፣ እግረ መንገድ እናገር፣ እግዚአብሔር ስናዝን ቃሉን ነክሮ ስናዝን እዛ ውስጥ ዲፕረስ ሆነን እንድንቀመጥ አይደለም። ኃጢአታችንን እንኳን ሲያሳየን ምህረቱን አግብቶ ሊያሳየን ነው። አላግባብ የሆነ በደል ጸጸት፣ እንዲህ አይነት ጸጸት ከእግዚአብሔር አይደለም። ምክንያቱም የዲያብሎስን ሐሳብ አንስተውም ይላል። በጣም በጊልት ውስጥ ሴጣን ይሞላልና አሁን አንቺ ደግሞ አገልጋይ ነሽ፣ አሁን አንተ ደግሞ አገልጋይ ነህ፣ አሁን አንተ ሰብካለህ፣ አሁን እንደዚህ ተራለህ፣ አሁን ታወራለህ ምናምን ይለን። ልክ ነህ። አሁን እንዴት ታወራለሁ? አሁን እንዴት እንደ ጻድቅ ሰው እንዴት ቆሜ ያገለግላለሁ እንልና ዶቅሶ ከእግዚአብሔር መንግስት ሊያስቀረን ነው አይደለ? እውነተኛ ጸጸት ግን ወደ እግዚአብሔር የሚመልስ ነው፣ ወደ እግዚአብሔር የሚያመጣ ነው። እና ነህምያ ሲያለቅሱ ኦኬ ጥሩ ነው ለእግዚአብሔር ቃል ሪስፖንድ መስጠት። ግን የእግዚአብሔር ደስ ብሎታል። እግዚአብሔር ንስሐ በመመለሳችሁ ደስ ብሎታል፣ በመግባታችሁ ደስ ብሎታል። ስለዚህ የእግዚአብሔር ደስታ ደግሞ ለእናንተ ኃይል ያደርግላችኋል። አሁን ሙቭ ኦን ሰለብሬት አድርጉ። ታውቃላችሁ፣ በጊልት ለመሙላት አይደለም። አንዳንድ ሰዎች ሰባኪያኖችም ኢንቴንሽናቸውም አንዳንድ ነገር ከባህሪም ጋር ባለ ነገር የተነሳ ሰዎች እንዲደቆሱ ነው። ሁሉ ያዘንተኛ መስሎ እንዲሆኑ ጊልት ኢንፊሊክት በሚያደርግ ነገር ሰዎችን ያነሳሳሉ። ግን እውነቱ ምንድን ነው? የኃጢአታችን ክብደት ቢሰማን ከኃጢአታችን ክብደት በላይ የሆነ የእግዚአብሔር ምህረት አለ። አሜን አሜን። አንተ ከመረጥከኝ የሚጠላኝ ማን ነው? አንተ ከወደድከኝ የሚጠላኝ ማን? አንተ ከጸደቅከኝ የሚከሰኝ ማን ነው? ማንም የለም።
እግዚአብሔር የወደዳቸውን ሊከሰው የሚችል ማንም የለም። የወንድሞች ከሳሽ ደግሞ ተጥሏል። ሰውን ለመክሰስ አይደለም ወገኖች ሆይ፣ ነገር ግን ኃጢአታችንን አስተውለን በእግዚአብሔር ፊት ንስሐ ገብተን ሙቮን እንድናደርግ ነው። ማንም በራሱ ጽድቅን የሚሰራ የለም። ሁላችንም ኃጢአተኞች ነን። ነገር ግን የልጁ የኢየሱስ ክርስቶስ ሃሌሉያ ከኃጢአተኞች ዋና እኔ ነኝ። ነገር ግን እግዚአብሔር የምሕረቱን ባለጠግነት ያሳይ ዘንድ ዋና በሆንኩ በእኔ ላይ ምሕረቱንና ቸርነቱን ገለጠው። ክብር ለእግዚአብሔር ይሁን። ሃሌሉያ። የሱ የማዳን ጽድቅ በጎነቱ መልካምነቱ ስለሚያኖረን ነው። ሃሌሉያ። ስለዚህ የእግዚአብሔር ደስ ኃይላችን ነው ወገኖች ሆይ። እግዚአብሔር ደስ ሲለው ኃይላችን ነው። እንሄዳለን፣ እናለቅሳለን። የሚያለቅሱትን የሚያጽናና የእግዚአብሔር መንፈስ አለ። ሃሌሉያ። በኃጢአታችን እናዝናለን፣ ነገር ግን ነጭ እንደ በረዶ የሚያደርግ የልጁ የኢየሱስ ክርስቶስ ደም አለ። ሃሌሉያ። እግዚአብሔር ከኔ ጋር ነው፣ አልፈራም፣ አልደነግጥም። ሰው ምን ያደርገኛል? ሃሌሉያ አሜን። ምሕረት የበዛለት እኛ ነን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ እንባን ያብሳል፣ እንደገና አቁሞ ያስኬዳል። ብላቴኖች ይደክማሉ፣ ይታክታሉ አይደለም፣ ጎበዛዝም ጨርሶ ይወድቃሉ። እግዚአብሔርን በመተማመን ይጠባበቁ ግን ኃይላቸውን ያድሳሉ፣ ይሄዳሉ፣ ይሮጣሉ፣ ይበራሉ። ሃሌሉያ። እግዚአብሔር ያድሳል ልላችሁ ነው። እግዚአብሔር በቃሉ ያድሳል፣ በመንፈሱ ያድሳል፣ እንደገና ያነሳል። ሃሌሉያ። በብዙ ነገር ዲስከሬጅ ይሆናችኋል። ልባችን ወጥቋል። በትዳራችን ቢሆን፣ በባላችሁ ጉዳይ ቢሆን፣ ሚስቶች ባሎች በሚስቶቻችሁ ጉዳይ ቢሆን፣ ወላጆች በልጆቻችን ጉዳይ ቢሆን ልባችን ወጥቋል። ተስፋ ቆርጠናል፣ ተዶቅሰናል። እዛ ውስጥ አለ። ነገር ግን እግዚአብሔር የምስራች አለው። በጎ ነገር መልካም ነገር አለው። ኃይላቸውን ያድሳሉ፣ ይሮጣሉ፣ ይበራሉ፣ ይሄዳሉ። ሃሌሉያ። እንደገና በኃይል የማገልገል ዘመንን እግዚአብሔር ያመጣል። እንደገና ለሱ የመኖርን፣ እንደገና ለሱ የመናገርን ዘመን ያመጣል እግዚአብሔር። የእንደገና መልአክ ስለሆነ እግዚአብሔር ደስ ኃይላችን ነው። ቅዱሳን አምስተኛው እግዚአብሔርን ቃል ሲሰሙ ሕዝቡ ሁሉ ይታዘዙ ነበር። ይሄ ክላይማክሱ ነው። የመጨረሻው ነገር ይታዘዙ ነበር። ቁጥር 13 ከወሩም በሁለተኛው ቀን፣ ልብ በሉ መጀመሪያው መቼ ነበር? ከወሩ በመጀመሪያው ቀን ነበር ያ ሁሉ የሆነው። 6 ሰዓት ከሰበከ በኋላ የሕዝቡ ምላሽ ከወሩ በሁለተኛው ቀን ድጋሜ ማለት በዘኔክስ ዴይ የየቤቱ ሰቦች ኃላፊዎች ዚስ ታይም ወንዶች ሴቶችና ህፃናቶች ሳይሆን የቤተሰብ ኃላፊዎች ወንዶች ናቸው። ሜንሊ መሪዎች ማለት ነው። የሕጉን ቃል ለመማር ከካህናቱ ከሌዋውያኑ ጋር በጸሐፊው በዕዝራ ዙሪያ ተሰበሰቡ። ጣመኝ ድገመኝ ነው አይደል? የትላንቱ ሪቫይቫል የትላንቱ ነገር የ6 ሰዓቱ ሪቫይቫል ልባቸውን ስለነካ በማግስቱ መጡና አይ ሚስቶችም ቢደክሙ ህፃናቶችም ቢደክሙ ተዋቸው ትተዋቸው ዋና ዋና መሪዎች መጡና ዕዝራና ነቢያ ጋር መጡና እስቲ ያችን ነገር እንደገና አንብብልን። አሜን አሜን አሜን። እስቲ አንብበው፣ እስቲ ድገመው፣ እስቲ አንብብልን አሉት። ተሰበሰቡና ቁጥር 14 እስራኤላውያኑም በሰባተኛ ወር በሚውለው በዓል በዳስ ውስጥ እንዲቀመጡ እግዚአብሔር በሙሴ አማካኝነት የሰጠውን ትእዛዝ በሕጉ ውስጥ ተጽፎ አገኙ። ቅድም ሌዋውያን ይሆናል ያልኳችሁን መጣበታለን ያልኩት ምናልባት በዚህ ጊዜ ሌዋውያን ላይ ደርሶ ነበረ። ስለ ዳስ በዓል ስለ በዓላት የተጻፈው እዚህ ጋር ነው እና እያነበበላቸው ሳለ የዳስ በዓል የሚባል አለ ሙሴ ለሕዝቡ ያደሰው። ምክንያቱም እስራኤል ከምድረ ግብፅ ሲወጡ 40 ዓመት በመከራ ነበሩ አይደለም እና ወደ ተስፋይቱ ምድር ከመግባታቸው በፊት ይሄንን በዓል አክብሩ ብሎ የሰጣቸው 7 በዓሎች አሉ። ከሰባቱ በዓል የዳስ በዓል ነው። 7 ቀን በዳስ ሰርታችሁ ተቀመጡ። ልጆቻችሁ ምንድነው ይሄ ካምፓውት በሉት። ይሄ ካምፓውት ምንድነው ብሎ ቢጠይቋችሁ ንገሯቸው። አባቶቻችን በምድረ በዳ ብዙ ዓመት ባሪያ ነበሩ። ሲወጡ 40 ዓመት በምድር ተቅበዝብዘዋል። በብዙ መከራ አልፈዋል። ግን በነዛ 40 ዓመት እግዚአብሔር ሰማይን ከፍቶ መና ምድርን አለሰንጥቆ ውሃ ጠጥቷቸው ይሄን ምድር ሰጥቷቸው ወደዚህ ምድር መጥተዋል። ይሄን ንገሯቸው የሚለው የዳስ በዓል ሲነበብ ሰሙ። ነህምያ ዕዝራ ሲያነብ ሰሙ። ምን አደረጉ? ቁጥር 15 ስለዚህ በየከተሞቻቸው በኢየሩሳሌም ይህንን ቃል እንዲያውጁና እንዲያሰራጩ እንዲህ በማለት አዘዟቸው። ወደ ኮረብቶች ውጡ፣ ከዘይትና ከበረሃ ወይራ ከባርሰነት ከዘንባባና ከለምለም ዛፎች ቅርንጫፍ አምጡ፣ በተጻፈው መሰረት ዳሶችን ስሩ። በተጻፈው መሰረት እግዚአብሔር ለሙሴ በሰጠው መሰረት ዳሶችን ስሩ። እናክብር። ተሰውሮ ነበር።
ይሄ በዓል አይከበርም ነበር፣ ረስተውት ነበር። እንደውም ወደ ኋላ ስታነቡ ቁጥር 16 ስለዚህ ሕዝቡ ሁሉ መጥተው ቅርንጫፎች አመጡ። እያንዳንዳቸው በየቤታቸው ጣራ ሰገነት ላይ ነው የሚሰሩት። በየግቢያቸው በእግዚአብሔር ቤት አደባባይ በውሃ በር አደባባይና በኤፍሬም በር አደባባይ ላይ ምን ሰሩ? ዳስ ሰሩ። ዳስ ሰሩና አክብሩ የተባለው ቁጥር 17 ከምርኮ የተመለሰው ማህበር ሁሉ በሉልኛው ማህበር ሁሉ ዳሱን ሰርቶ ተቀመጠ። ከነዌ ልጅ ከኢያሱ ዘመን ጀምሮ እስከዚያ ጊዜ ድረስ እስራኤላውያን እንደዚህ አድርገው በዓሉን አክብረው አያውቁም። ከኢያሱ ጀምሮ በመሳፍንቱ ዘመን በነገስታቱ ዘመን የለም። ደስታቸው ታላቅ ነበር። ክብር ለእግዚአብሔር ይሁን። ተደርጎ የማይታወቅ ሆሊዴይ 7ቱን ቀን ሙሉ በእንደዚህ ያሳልፉ። እንደገና አስታወሱ። የእግዚአብሔር ቃል ሲገኝ ወገኖች ሆይ በየዘመናቱ እግዚአብሔር ቃሉን ይገልጣል ለየትውልዱ። በ1901 ባዙዛ ስትሪት ሪቫይቫል በምንለው በነዛ በነበሩ ዘመን ከዛ በፊት ማርቲን ሉተር በ16ኛው ክፍለ ዘመን የካቶሊክ ቸርች ድነት በሌላ ብላ ስታስተምር እሱ መነኩሴ ነበር። ህይወቱን ለማዳን ሲሄድ ቃሉን ሲከፍት ጻድቅ በእምነት ህይወት ያገኛል የሚለው በራለት። ሲበራለት ይሄንን ቃል ይዞ ወጣ። ሪፎርሜሽን መጣ፣ ተሐድሶ መጣ። የፕሮቴስታንት የኛም በዛ ዘመን ውስጥ እሱ በበራለት እንዴት ድነት በስራ ነው በሚባል ሳይሆን በእምነት ነው። ድነት በክርስቶስ ነው። ድነት በጸጋ ነው የሚለው በራለት። ይሄው ትውልድ ሁሉ ለኛ ዘመን ደረሰ። ባለፉት 500 ዓመት የዛሬ 100 ዓመት አካባቢ ነው 1901 ደግሞ እነሲሞር ይሄንን ሲያነቡ እንዴ የፔንቴኮስት ብሌሲንግ ተሰብስበው ሲጸልዩ ሳለ ሐዋርያ ሥራ 2 ሲያነቡ ማለት ነው። ሲያነቡ ተሰብስበው ሳለ መንፈስ ቅዱስ ወረደ፣ በልዩ ልሳን ተናገሩ ሲባል ይሄ ተጽፎ የተገኘው ለምን በእኛ ላይ አይሆንም አሉ። መጸለይ ጀመሩ፣ መጾም ጀመሩ። እግዚአብሔር መንፈሱን አወረደው። በቆርኔሌዎስ ዘመን እንደነበረ ጴጥሮስ ለነሱ የወረደው ለኛም ወረደ እንዳለ ክብር ለእግዚአብሔር ይሁን። በፈርስት ሴንቸሪ የወረደው በ20 ሴንቸሪ ወረደ። እዚህ ላይም ስታዩ ዳስ ሰርተው ተቀመጡ የሚባል በዓሉን አከበሩ። እንደዚህ አይነት ተደርጎ አያውቅም ወገኖች ሆይ። መታዘዝ በረከት አለው። መታዘዝ የተደበቀ በረከት አለው። በመታዘዝ እግዚአብሔር የሚገልጠው ልዩ የሆነ መገለጥ በረከት አለው። በመታዘዛችን እሱማ በትታዘዙ ትበላላችሁ ይልለም፣ የምድርን በረከት ሁሉ ትበላላችሁ ይልለም። በመታዘዙ ውስጥ ብርሃን አለ፣ በረከት አለ። አንደኛ ሳሙኤል 15:22 ላይ ሳኦል እግዚአብሔርን ባልታዘዘ ጊዜ ተናገረው ልጥቀስላችሁ። ሳሙኤል እንዲህ አለው፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባን መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥ ከአውራ በግ ስብ ይበልጣል። ወገኖች ሆይ እግዚአብሔርን አምልከናል፣ ዘምረናል፣ ሰተናል፣ ለሚሽን ስራ ሰተናል፣ ተገኝተናል። ጌታን ራት እንወስዳለን፣ ቃሉን ሰምተናል። ይሄ ሁሉ አርገን ባንታዘዝ ምንም አይደለም። መስዋዕት ከማቅረብ ይበልጣል፣ ከመስጠት ይበልጣል፣ ከማገልገል ይበልጣል፣ ለሚሽን ስራ ከመስጠት ከመጸለይ ይበልጣል። መታዘዝ ይበልጣል። እግዚአብሔርን ደግሞ ደስ የሚሰኘው በዚህ ነው። እስኪ ስንቶቻችሁ እግዚአብሔርን ደስ ማሰኘት ትፈልጋላችሁ? እግዚአብሔር ይባርካችሁ። ታዘዙት። ዛሬ እንኳን ለሰማነው ቃል እንታዘዝ ወገኖች ሆይ። እነሱ ለሰሙ ቃል እንደታዘዙ እንታዘዝ። ስንታዘዝ ደስ ይለዋል። ወላጆች ያላችሁ እዚህ ልጆቻችሁ አሁን ስትነግሯቸው ሳይታዘዙ ሲቀሩ በተለይ እሺ ብለው ሰምተው ሄደው ሳይታዘዙ ሲቀሩ እንዴት ነው የሚሰማችሁ? ምን ነው የሚሰማችሁ? ደስ ይላችኋል? እግዚአብሔር ይመስገን የማይታዘዝ ልጅ አለኝ የማይሰማ ልጅ አለኝ ትላላችሁ? ልብ ነው የሚሰብረው። እግዚአብሔርም እንዲህ ነው። ነግሮን እንደዚህ ነው። ምዕራፍ 8 ቁጥር 18 በጣም ይሁ ከመጀመሪያው የመጨረሻው ቁጥር ነው። ከመጀመሪያው ቀን ጀምሮ እስከ መጨረሻው ድረስ በእነዚህ 7 ቀናት በሚመለክበት ዳስ በሚሰራበት እዝራ በየስንት ቀኑ ይላል? አንብቡልኝ ባካችሁ። በየዕለቱ ከእግዚአብሔር ሕግ መጽሐፍ ያነብ ነበር። እነሱም በዓሉን ስንት ቀን? 7 ቀን አከበሩ። በ8ኛው ቀን በሕጉ መሰረት የተቀደሰ ጉባኤ አደረጉ። 7 ቀን ሙሉ በየቀኑ ቃል ያነብላቸው ነበር። አይ ቲንክ ባይናው
ዲትሮኖሚ ምንድነው ዘዳግምን ሳይጨርስላቸው አይቀርም። በየቀኑ እየተነበበ 6 ሰዓት አሁን ኔክስት ዊክ እናያለን 3 ሰዓት ነው ያነበቡ። ክርስቶስ ተኮር ትምህርት አለ ወይ? አዎ። ቆላስይስ 2:16 እንዲህ ይላል፣ እንግዲህ በምትበሉት ሆነ በምትጠጡት ወይም በዓልን፣ ወር፣ መባቻን፣ ሰንበትን በማክበር ነገር ማንም አይፍረድባችሁ። ለምን? እነዚህ ሊመጡ ላሉ ነገሮች ሁሉ ጥላ ናቸው። ይሄ የዳሱን በዓል ያከበሩት ጥላ ነው። መብላቱ መጠጣት በዚህ ማንም አይወቅሳችሁ። ዛሬ የዳስ በዓል አከበራችሁ ብሎ የሚጠይቃችሁ የለም። እነሱ ሁሉ ሊመጡ ያሉ ጥላ ናቸው። አካሉ ማን ነው? ክርስቶስ ኢየሱስ ነው። መጽሐፍት ሁሉ ስለ እኔ ይናገራሉ። በዓላት ሁሉ ስለ ኢየሱስ ይናገራሉ። አላወቁትም እንጂ ሰለብሬት ያደረጉት ያ የዳስ በዓል የሚናገረው ስለ ኢየሱስ ስለሚመጣው መሲህ ነው። እዚህ ስላለው ዕዝራና ነህምያ ስለሆነው ሳይሆን እውነተኛው ነህምያ የሕዝብን ሁሉ ኃጢአት የሚያስወግድ የእግዚአብሔር ልጅ ስለ ኢየሱስ ክርስቶስ ያወራል። እንደውም አዲስ ኪዳን ላይ ኢየሱስ ይህን በዓል እንዴት ተመለከተው? ዮሐንስ 7 ላይ የበዓሉ መጨረሻ በሆነ በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ፣ ልክ ነህምያም ከፍ ባለ ቦታ እንደሚናገር እንደነበረው ማለት ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔም የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ይህን ያለው በእርሱ የሚያምኑ ስለሚቀበሉት ስለምንድን ነው? መንፈስ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም፣ አልወረደም ነበር። ኢየሱስ በዚህ በዓል ላይ ተገኘና ማንም ወደ እኔ ቢመጣ አለ። የበዓሉ ሁሉ ነገር ወደዚህ ነው። ሰዎች በዓሉን ለማክበር እዛ ሄደዋል 7 ቀን ምናምን። በመጨረሻው ቀን ጌታ መጣና የበዓሉ ዋና ነገር እኔ ነኝ፣ እኔም ደግሞ ምልከው መንፈስ ቅዱስ ነው። ማንም የተጠማ ቢሆን ሴሌብሬሽኑን በመብላትና በመጠጣት አይደለም የሚገኘው እርካታ፣ እኔን በመከተል እኔም በማመን ነው የሚገኘው። እነዚህ ሁሉ ስለ እኔ ይናገራሉ። በበዓሉ መጨረሻ ላይ ይሄን አደረገ። ክብር ለእግዚአብሔር ይሁን። እግዚአብሔርን ቃል ሲሰሙ 5 ምላሾች ይሄ ነው። ይቆሙ ነበር፣ ሁሉም ይስማሙ ነበር፣ አሜን አሜን ይሉ እጆቻቸውን ያነሱ ነበር። ሁሉም ሶስተኛ ይሰግዱ ነበር በግንባራቸው ተደፍተው። ሁሉም ከልባቸው ያለቅሱ ነበር፣ ከዓይናቸው እንባ ያፈሱ ነበር። ሁሉም ይታዘዙ ነበር። ታዲያ እንግዲህ ምን እናርግ ነው? ምን እናርግ? እንግዲህ ምን እናርግ? አንድ ነው ጥያቄ ዛሬ። እሱን ግን አስምረንበት እንድንሄድ ነው። የእግዚአብሔርን ቃል በየዕለቱ እናንብብ ልላችሁ ነው። ወይ ይሄ ሁሉ የተናገርከው መጽሐፍ አንብቡ ለማለት ነው? ራእይ 1:3 እንዲህ ይላል፣ ዘመኑ ቀርቧል። እንግዲህ ይህን የትንቢት ቃል የሚያነብ የሚሰሙትና የተጻፈውን የሚጠብቁ ብፁዓን ናቸው። ፓርቲኩላሊ ስለ ራእይ ነው ያለው፣ ግን ተሁሉ መጽሐፍ ደግሞ ራእይ የ66ቱ መጽሐፍ የተቋጨበት ነው። ይህንን የትንቢት ቃል ይህንን ቃል የሚያነብ፣ ሁለተኛ የሚሰሙ፣ ሶስተኛ የሚጠብቁ ብፁዓን ናቸው። ኦኬ ዛሬ ብፁዓን ነን፣ እግዚአብሔር ይመስገን። የመጀመሪያውን ብፅዕና እኔ ወስጃለሁ። እዚህ የእግዚአብሔርን ቃል ምን አደረኩላችሁ? አነበብኩላችሁ። እናንተም ብፁዓን ናችሁ፣ ሰማችሁ። አንድ ይቀረናል በህብረት የምናደርገው ምንድን ነው? መታዘዝ ነው። እሱ ደግሞ ስንወጣ ነው። እንግዲህ ቸርች ብፅዕና ውጪ እርኩስና ምናምን የለም። ባለመታዘዝ በዚሁ እንቀጥል። ብፁዓኖች እግዚአብሔርን ቃል ሰምታችኋል፣ እንታዘዝ። ላይፎ የሪሰርች ነው። በጣም በቸርች ዙሪያ ነው የሚሰሩት። ግሩም የሆነ ሪሰርች፣ ጥሩ ሳይንቲፊክ በሆነ ቤዝድ ሪሰርች ነው የሚሰሩት። በዩኤስ ፕሮቴስታንት ቸርች ጎር ላይ ይሰሩት አለ፣ በዓለምም ይሰሩት አለ። እነዚህ በዩኤስ ላይ ነው። ሁለተኛ በዓለም አማኞች ላይ የተሰራው አለ። እና ከ10 አማኝ 3 ብቻ ነው በየዕለቱ መጽሐፍ ቅዱስን የሚያነበው 31%። 3 አማኝ ከ10 3 ዓመት አማኝ ወይንም ከመቶ 30% ብቻ ነው በየቀኑ መጽሐፍ ቅዱስ የሚያነቡት። ከዛ 31%። ሌላ ደግሞ ፊው ታይምስ አ ዊክ ምናልባት 2-3 ጊዜ የሚያነቡ ደግሞ 30% ናቸው። ዋንስ አ ዊክ የሚያነቡ ክርስቲያን ናቸው፣ እነዚህ አማኞች ናቸው። በሳምንት አንድ የሚያነቡ 14% ናቸው። ሌላ ፊው ታይምስ አ መንዝ ምናልባት በወር አንድ የሚያነቡ 11% ናቸው። ሌሎች በወር አንዴ ደግሞ የሚያነቡ 5% ናቸው። ከቶኑ የማያነቡ 9% ናቸው። አማኞች ሆነው ማለት እቤታቸው መጽሐፍ ቅዱስ ገልጠው የማያነቡ ማለት አተው ነው። መጽሐፍ ቅዱስ ቃሉ በአፍም በእጅም ቀርቧል። እንደዚህ ጊዜ እንደውም በየአፑ ባይብል ያለበት ጊዜ የለም። ይሄ ሳይሆን በጣም ያስገረመኝ ይሄን ነው። ሴንተር ፎር ባይብል ኢንጌጅመንት ሲቢኢ ይባላል።
እነዚህ ሰዎች በ80 ዓመት የፈጀ በመቶ ሺዎች የተጠና 50 አገሮች ላይ የተሰራ ሪሰርች እድሜያቸው እንዳውም ከ8 ዓመት እስከ 80 ዓመት ድረስ በሆኑ ሰዎች የተሰራ ሪሰርች ነው። እና ፋይናሊ ያገኙትን ልብ ብላችሁ አዳምጡኝ። ዘ ፓወር ኦፍ ፎር ብለው አንብበዋል። እነዚህ ደግሞ በሰሩት ሪሰርች አማኞች በሳምንት አንድ የሚያነቡት ምንም በህይወታቸው ላይ ለውጥ የለም። በሳምንት ሁለቴ የሚያነቡትም ምንም ሶስት የሚያነቡት ትንሽ ለውጥ አለ። ግን በሳምንት አራቴና ከአራቴ በላይ የሚያነቡ ከፍተኛ ለውጥ አለ በህይወታቸው። ፎር ታይም። ስለዚህ ዘ ፓወር ኦፍ ፎር ብለውታል። በሳምንት ውስጥ ከአራት ጊዜ በላይ የሚያነቡ ልብ በሉ። ድሪንኪንግ 62 በመቶ ቀንሷል። የሚጠጡ ሰዎች የአልኮል አዲክሽን የሆኑ ቪዊንግ ፖርኖግራፊ የሚያዩ 59 በመቶ ቀንሰዋል። አራቴ ብቻ በሳምንት በማንበብ መጽሐፍ ቅዱስን። ከሴክስ አውትሳይድ ሜሬጅ ከተዳራቸው ሴክስ የሚያደርጉ 59 በመቶ ቀንሷል። ጋምብሊንግ ማለት ቁማር የሚጫወቱ 45 በመቶ ቀንሷል። አንገር ኢሹ ያለባቸው የሚቆጡ እንደ ብራቅ የሚጮሁ 31% ቀንሷል። ጎሲፕ የሚያወሩ እንደዚህ አልሰማሽም እንዲያልሰማ ምናምን የሚሉ 28 በመቶ ቀንሷል። ውሸት አዲክትድ የሆኑ ላይንግ ያላቸው 28 በመቶ ቀንሷል። ፋሚሊ ኔግሌክት የሚያደርጉ 26 በመቶ ቀንሷል። ኦቨር ኢቲንግ ሚስ ሃንድሊንግ ፉድ 20 በመቶ ቀንሷል። ኦቨር ስፔንዲንግ ሾፒንግ ሚስ ሃንድሊንግ መኒ 20 በመቶ ቀንሷል። እና ታዲያ ካነበብኩ ወዲህ እኔ እንደ ፓስተር ምንድነው የምሰራው? ስራዬን ሰራለው። እኔ ስራዬ ማምለክ ነው ብላለች ሊሊ። ስራዬን ሰራለው፣ እኔ ማንበብ ነው ማስተማር ነው። እና ሁሉ ከምንጨው እኔ አንብቡ እናንብብ። አሁን ስትራግል የምታደርጉ አላችሁ፣ በዚህ ነገር ውስጥ አላችሁ እንዴ? አለን። እኔም እዛ ውስጥ አለው። ሐኪም ቤት ሄዳችሁ ጠዋት አንድ ማታ አንድ ዋጡ ይሏችሁ የለም? ችግር ሲኖርብን ዋጡ ሲልስጣችሁ ነው። በየቀኑ አንዳንድ ምዕራፍ ዋጡ። አን አፕል ኤ ዴይ ኪፕ ዘ ዶክተር አዌይ ምናምን ይላሉ። አንድ አፕል ብትበሉ በቀን ዋን ቻፕተር ኤ ዴይ ኪፕ ዘ ዴቪል አዌይ ይላሉ። አንድ ምዕራፍ ብታነቡ በየቀኑ ከዚህ ሁሉ መከራ ትድናላችሁ። ትዳራችሁ ይጠበቃል፣ ጤናችሁ ይጠበቃል፣ ገንዘባችሁ ይጠበቃል። ምክንያቱም የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለው ሰይፍ የተሳለ ነው፣ ጅማትን ቅልጥምን ነፍስና መንፈስን እስኪለይ ይወጋል። የእግዚአብሔር መንፈስ ያለበት ሁሉ ለትምህርታችን ተጽፏል። ወገኖች ሆይ እግዚአብሔር የሰጠን ትልቅ ፓወር፣ ትልቅ ኃይል ቃሉ ነው፣ ይገኛል በሱ ውስጥ። ድምፁን እንሰማለን። እግዚአብሔር ቃሉን ሰጥቶናል። ወገኖች ሆይ እንዴት ነው ንባባችን? ቅድም ይወጣል። ብዙዎቻችን ጀነሲስ ለማን ነው ጃንዋሪ ላይ እንጀምራለን፣ ፌብሩዋሪ ላይ ከዋገኑ እንወጥቃለን አይደል? እኔ አደራ ልበላችሁ እስቲ ለሚቀጥለው ሳምንት ከዛሬ ጀምሩና ውስጥ እንመጣ አደራ እላቸዋለሁ። እንደው እለምናቸዋለሁ ብሏል ጳውሎስ። ልለምናችሁ በቀን አንድ ምዕራፍ አንብቡ። እንደው ምናልባት ይሄ ዓመት እስኪያልቅ ይሄ ወር እስኪያልቅ 21 እኔና በስሎ ጆንን እያነበብ ነው ዮሐንስ ወንጌል። በቃ ዮሐንስ ወንጌል ከዛሬ አንድ ብላችሁ ጀምሩና ጁን ሲያልቅ ዮሐንስ ወንጌል እንጨርሳለን ብዬ አስባለሁ። በቀን አንድ ምዕራፍ እና ጊዜም የለኝም ካላችሁ ዩቨርዥን ላይ ያለ አፕላይ ያለ ስትነዱ ራሱ አሁን ከስራ ስትሄዱ በቀደም ዓርብ ዕለት ከዚህ ከጸሎት ስንሄድ እኔና በስሎ እያዳመጥን ዮሐንስ ራእይ 3 4 5 አዳመጥን። እዚህ ወደ ቤታችን ስንሄድ 3 ምዕራፍ አዳመጥን። በቃ ሌላ ነገር ሆኖ ምናምን ትደርሱበታላችሁ። ግድ የለም ቲክታኩ ምናምን በጣም እኮ የሚገርም ነው። ሌላ አሳይመንት ልስጣችሁ። እስቲ ዝም ብላችሁ ሎጊን አድርጉና ሶሻል ሚዲያ ላይ ስንት ሰዓት እንደምታጥፉ ዝም ብላችሁ ጻፉ። እንደው ታዘዙ። ሞኞች ብትሆኑ ብትመለሱ አይደለም። እስቲ አሁን ዛሬም ስገቡ ታይም ይዞ በነገራችን ላይ ስክሪን ታይም የለም። ስክሪን ታይም አላችሁ አይደለም? እንደዛ ላይ አለ እኮ። ይሄን አልቀንሰዋል፣ ይሄን አልጨምረዋል ምናምን ይለናል። እና እስቲ ስናይ እንጻፍና 2 ምዕራፍ ለማንበብ የፈጀብንን ጊዜ ደግሞ እናወዳደር። ወገኖች ሆይ እግዚአብሔርን ቃል በማንበብ አእምሮአችን ይታደሳል። ጎልማሳ መንገዱን በምን ያነጻል? የእግዚአብሔርን ቃል በመጠበቅ ነው። እና ልጆቻችን አሁን ስናይ ትውልዱን ይህን ጀነሬሽን ስናይ አሁን ባነሳነው ነገር ውስጥ ሁሉ አሉ፣ አዲክሽኖች ሁሉ አሉ። እንዴት ነው የምናድናቸው? በቃ ነው እንምከራቸው ነው። በቀን አንድ ምዕራፍ ታነብልኛለህ ልጄ፣ ወዳጄ፣ ባሎቻችሁን በቀን አንድ ምዕራፍ አንብብልኝ ብለን ብንናገር ይሄ የምንሰማው ቃል ፍሬ ያፈራል፣ ይለየናል። እንዲህ ነው ኃጢአትና መጽሐፍ ቅዱስ እንዲህ ነው። መጽሐፍ ቅዱስ ባነበብን ቁጥር ከኃጢአት ይለየናል።
በኃጢአት በተዘፈቅን ቁጥር ደግሞ ከመጽሐፍ ቅዱስ ይለየናል። አይደለም ከእግዚአብሔር ቃል ይለየናል። ምርጫው የኛ ነው። ታዲያ ክፉን አውርቼ ምንድነው ደጉን ባላወራ? ምናልባትም ሌላው አሁን የተገኘው ሌላው ነገር ላይ እዩ። በግል ደግሞ መጽሐፍ ቅዱስ ማንበብ ፒስና ጆይ እንደሚሰጥ፣ ደስታና ፒስ እንደሚሰጥ፣ ብዙ ነገር እንደሚቀንስ። ለምሳሌ ቢተርነስ፣ በጣም ቢተር ፊሊንግ ቢተር ምን ሆነ 40% ቀንሷል። ቲንኪንግ ዲስትራክቲቭ ቢሄቪየር ለራስም ይሆን ለሰዎችም ዲስትራክቲቭ ቢሄቪየር ያላቸው 32 ቀንሷል። የፎርጊቭነስ ኢሹ ይቅር አለ ማለት ያለባቸው ሰዎች በሳምንት 4 ሲያነቡ 31% ቀንሷል። ዲስከሬጅመንት 31% ቀንሷል። በጣም ዲስከሬጅ ስንሆን ቃሉን ስናነብ እንደገና ህይወት ይዘራብን የለም እንዴ? የእግዚአብሔር ቃል ነው የሚያጽናናን። ሎንሊነስ፣ በጣም ሎንሊነስ መጽሐፍ ቅዱስ ያነበቡ ሰዎች 30% ቀንሷል። ራስን ደግሞ ይቅር አለ ማለት ጊልት ውስጥ ላሉ ሰዎች 26% ቀንሷል። ስለ ሌላ ሰው አንካይንድሊ ማሰብ 18፣ ፊር ኤንድ አንዛይቲ 14% ቀንሷል። ይሄ በጣም ሳይሆን በጣም የገረመኝ የያዘር ሂንድ ደግሞ በሳምንት 4 እና ከ4 በላይ የሚያነቡ ጊቪንግ ቱ ዘ ቸርች 416% ጨምሯል። ለካ ጃል አለመስጠታችሁ አለማንበባችሁን ያሳየኛል ማለት ነው። አልሰማችሁም እንዴ ያልኩትን? ሜሞራይዚንግ ስክሪፕቸር 407 ጨምሯል። ዲሳይፕሊንግ አዘርስ የእግዚአብሔርን ቃል በየቀኑ የሚያነቡት 230፣ ሌላውን ደቀ መዝሙር ማድረግ ጀምረዋል። በጣም የሚገርማችሁ 228 እምነታቸውን ለሌላ ማካፈል ይጀምራሉ። በየቀኑ መጽሐፍ የሚያነቡ። ከሁሉ በላይ በጣም የገረመኝ ጊቪንግ ለሌላ ከቸርች ውጪ ለኦርጋናይዜሽን፣ ለመልካም ለሚሰሩ ኦርጋናይዜሽን፣ በተለይ በዚህ አጋጣሚ ላንሳ ለባይብል ሶሳይቲ ይሄን ቃል በትርጉማችን ሆኖ እንድናነበው ለገባ በብዙ ነገር ላሉ ለትልልቅ ድርጅቶች ኮምፓሽን ኢንተርናሽናል፣ ወርልድ ቪዥን ጥሩ ትልልቅ በጎ ነገር ለሚያደርጉ እንድንሰጥ ያደርጋል። ታዲያ ምን እናድርግ ላልነው ይሄ ሁላችሁ ነህምያ 9ና ነህምያ 10 ላይ ከዚህ ሁሉ የተነሳ ጽሑፍ ላይ በማስፈር ግዴታ የምንገባበትን የውል ስምምነት እናደርጋለን። መሪዎቻችን፣ ሌዋውያን፣ ካህኖቻችን ማተሞቻቸውን ያኖሩበታል። 9 የውል ስምምነት ምዕራፍ 10 ላይ ደገሙት። የውል ስምምነት እነሱም ከወንድሞቻቸው ከመኳንንቶቻቸው ጋር በመሆን በእግዚአብሔር ባሪያ በሙሴ አማካኝነት የሰጠውን የእግዚአብሔርን ሕግ የጌታችንን የእግዚአብሔር ትእዛዞቹን፣ ደንቦችን፣ ስርዓቱን ሁሉ ለመታዘዝ በዚህ እርግማንና መሐላ ቃል ገቡ። ትዝ ይላችሁ እንደሆነ ቤተክርስቲያን ከመግዛታችን በፊት ኖቬምበር 11 2011 ነህምያን ስናጠና የውል ስምምነት ከታሪክ ማህደር ይሄን ከኮምፒውተር ውስጥ ነው ያገኘሁት። ነህምያን ያስተማርኩትን ብዬ ስል ይሄን አገኘው ሼር ላድርጋችሁ ብዬ ላስት ዊክም አረጋቸዋለሁ ብዬ የሥራ ውል ስምምነት ነው። የዛሬ 15 ቀን እናየዋለን። እኔ እግዚአብሔር ከሰጠኝ ከስራዬ ከሳምንቱ ቀናት በአንዱ ለማረፍ አምላኬን ለማምለክ ቃል ገባለሁ ብለን ገብተናል እና ይሄን አይቼ የ11 የውል ስምምነት ብያለሁ። አእምሮአችን ላይ አይጠፋም። ኖቬምበር 11 2011 ይሄም እንዳይረሳን ትላንትና ስለሆነ የጻፍኩት የ060626 የውል ስምምነት ዛሬ 0607 ነው አይደለም ዩላይስ ግን አእምሮአችን ላይ እንዲቀመጥ ነው። የ066626 የውል ስምምነት ቃል ከኔ ጋር የምትገቡ ካላችሁ ይሄን ቃል እንድገቡልኝ ያሳስባችኋለሁ። ይሄም የእግዚአብሔርን ቃል የማንበብና የመታዘዝ የውል ስምምነት ነው። እሺ እኔ አሁን የሰበኩት ገብቷችኋል? ካወራሁት ነገር ዋናው ቁም ነገር ምንድን ነው? ቃሉን እናንብብ። እንግዲህ የሚያነቡ ደግሞ በህይወታቸው ብዙ ለውጥ ይመጣል ብለናል። ሰምታችሁኛል አይደል? ስለዚህ የእግዚአብሔርን ቃል በየጊዜው እናነባለን የሚል የውል ስምምነት ይዤ መጥቻለሁ። ይሄን ብትፈልጉ ስክሪንሻት አድርጉ፣ ብትፈልጉ ጻፉ። ለሚቀጥለው ሳምንትም ይዤ እመጣለሁ። ዛሬ ምናልባት ልባችሁ ካልተመለሰ ደግመዋለሁ ኔክስት ዊክ እና ታረጋላችሁ ብዬ አስባለሁ። እሺ እንቆማለን። ስማችሁን እስከ ዛሬ እዚህ መድረክ ላይ አገልጋይ ብቻ ነው ቃል ማስገባው የነበረው። ዛሬ ለምን እናንተ ጉባኤ እነሱ ሲሉ እንዳለ ነው። እሺ እኔ ስል ስሜን እስከ አባቴ ጠርቼ ነው። ከባድ ነገር አይደለም የምጠይቃችሁ። በየቀኑ መጽሐፍ አነባለሁ ነው። ይሄን ቃል አትገቡ? እግዚአብሔር ይባርካችሁ። እንገባለን ያላችሁ እሺ እኔ እንዳልካቸው ተፈራ ብያለሁ። እኔ ተባረኩ፣ ተበቃላችሁ ለዛሬ። እሺ እግዚአብሔር አምላክ የህይወትን መታደስ እንዲሰጠኝ ቅዱስ ቃሉ
በየዕለቱ ለማንበብ ለመስማትና ለመታዘዝ ቃል ኪዳን እገባለሁ። የእስራኤል አምላክ እግዚአብሔር የገባችሁትን ቃል ኪዳን የምትፈጽሙበትን ጸጋ ያብዛላችሁ። ሃሌሉያ ሃሌሉያ ሃሌሉያ።